በኢትዮጵያ ሰማይ ስር ያለውን ጸጥታ የሰፈነበትን ምሽት በዓይነ ሕሊናው ይሳሉ። ከዋክብት በጠራው ጥቁር ሰማይ ላይ እንደ ፈሰሰ ዕንቁ በዝግታ ያንጸባርቃሉ። ምሽቱ ጸጥ ብሏል። አልፎ አልፎ ከሚሰማው የነፋስ ሽውታ ውጪ ሌላ ድምፅ የለም። አየሩ ቀዝቃዛና እጅግ ሰላማዊ ነው። ጥልቅ ትንፋሽ ይውሰዱ። የዕለቱን ድካም፣ ሩጫና ሐሳብ ከውስጥዎ ያስወግዱ። በዚህ ረግረግ ከዚህ ሰማይ ውጪ ያለው ዓለም በፍጥነት የተጠመደ ነው። ሰዓታት ይሮጣሉ፣ የቀን መቁጠሪያዎች በፍጥነት ይለወጣሉ። ነገር ግን በዚህች ጥንታዊት ምድር ላይ አንድ ሁላችንም ቢያንስ ለአንድ ጊዜ ያሰብነው ጥያቄ አለ። ዓለም በሙሉ በከፍተኛ ፍጥነት ወደፊት ሲገሰግስ፣ የተቀረው የዓለም ክፍል አዲስ ዓመትን በደማቅ ሁኔታ ሲቀበል፣ እኛ ኢትዮጵያውያን ግን በተረጋጋ ሁኔታ 7 ወይም 8 ዓመታት ወደ ኋላ ሆነን የራሳችንን ዘመን እንቆጥራለን። ኢትዮጵያ ከተቀረው ዓለም ለምን 7 ዓመታት ወደ ኋላ ቀረች? ይህ ጥያቄ የብዙዎችን አእምሮ የሚኮረኩር፣ የውጭ ዜጎችን ብቻ ሳይሆን እኛንም የሚያስገርም እንቆቅልሽ ነው። እውነት እዚህ ሀገር ጊዜ ፍጥነቱን ቀንሷል እንዴ? ወይስ አባቶቻችን ዘመኑን መቁጠር ተስኗቸው ነው? በፍጹም እኛ ወደ ኋላ አልቀረንም። ይልቁንም ጊዜን የምንለካበት፣ የሰውን ልጅ ታሪክ የምንረዳበት የራሳችን ጥንታዊና የተለየ መንገድ አለን። የዚህ እንቆቅልሽ መልስ ያለው አሁን በምናያቸው ከዋክብትና በጥንታዊ የብራና መጻሕፍት ገጾች ውስጥ ነው። አሁን ዘና ይበሉ፣ አይኖችዎን በዝግታ ይክደኑ። ዓለም እንዴት እንደሚጣደፍ ይርሱት። ዛሬ ማታ ይህንን ልዩ የጊዜ ስሌት ምስጢር ለማወቅ ወደ ጥንታዊቷ የኢትዮጵያ ታሪክ እናጓዛችኋለን። ለምንድነው 7 ዓመት ወደ ኋላ የቀረነው የሚለው ጥያቄ በአእምሮአችን እያቃጨለ የዘመናችንንና የወራቶቻችንን ልዩ ሪትም ማዳመጥ አለብን። ያንን ትልቅ የዓመታት ልዩነት ከመረዳታችን በፊት ቀናቶቻችን እንዴት በሰላም እንደሚሸራተቱ ማየት ያስፈልገናል። ሌላው ዓለም ጊዜን በሚለዋወጡ ወራት ሲከፋፍል፣ የኛ አባቶች ግን ተፈጥሮን በጽሞና በማድመጥ እኩል 30 ቀናት ያሏቸውን 12 ወራት ሰሩ። ከዚያም በዓመቱ መጨረሻ ላይ እንደ አጭር የእረፍት እስትንፋስ 5 ወይም በስድስተኛው ዓመት 6 ቀናት ብቻ ያሏትን ውቢቷን ጳጉሜን ጨመሩ። 13 ወር ሙሉ ፀሐይ የምትፈጥር ሀገር የምለውም ለዝ ይህ የጊዜ ዑደት በጣም የተረጋጋና ሰላማዊ ነው። የክረምቱ ዝናብ መሬቱን ሲያረጥብ፣ ሰማዩ በከባድ ደመና ሲሸፈን፣ ጊዜው ቀስ ብሎ ይጓዛል። የውሃ ጠብታዎች በቅጠሎች ላይ ሲያርፉ የሚፈጥሩት ዜማ የዘመኑን እርጋታ ያሳያል። ከዚያም መስከረም ሲጠባ፣ አደይ አበባ ተራራውንና ሜዳውን በቢጫ ቀለም ሲያሸበርቀው፣ የበጋው ፀሐይ ምድሪቱን ታሞቃለች። ሁሉም ነገር በራሱ ጊዜ ያልፋል። የጥንት ሊቃውንቶቻችን ሰዓትና ቀናትን የሚቆጥሩት በችኮላ አልነበረም። ማታ ማታ ወደ ጥቁሩ ሰማይ አሻቅበው ከዋክብትን ያነባሉ። የጨረቃ መውጣትና መግባት በጸጥታ ይከታተላሉ። ቀን ቀን ደግሞ የፀሐይን ጥላ በረጅሙ ይለካሉ። ጊዜ ለእነሱ መሮጫ አልነበረም። ጊዜ ማለት ከተፈጥሮ ጋር አብሮ መጓዣ፣ የፈጣሪን ጥበብ። ይህ የተረጋጋ የጊዜ አቆጣጠር፣ ይህ የከዋክብትና የፀሐይ ፍጹም ስምምነት መልሶ ወደዚያ ወደ ታላቁ ጥያቄያችን ያመጣናል። ቀናቶቻችንን እና ወራቶቻችንን እንዲህ በጥበብ የሰፈሩ አባቶች ታዲያ የዓመታቱን ቁጥር ለምን ከቀሪው ዓለም የተለየ ያደረጉት? ታዲያ ይህ የ7 ወይም የ8 ዓመታት ልዩነት ከየት መጣ ብለን ወደ ጠየቅነው ዋናው ጥያቄያችን ስንመለስ መልሱን የምናገኘው በጥንቷ የእስክንድርያ ቤተ ክርስቲያን ውስጥ ነው። ይህንን ለማስተዋል በአእምሮአችን ወደ ጥንት ዘመን እንጓዝ። ጸጥታ በሰፈነባቸው ከድንጋይ በተገነቡ የገዳም ክፍሎች ውስጥ የጥንት ሊቃውንት በጧፍ ብርሃን እያነበቡ የዘመን ስሌትን በጥልቀት ያጠኑ ነበር። እነዚህ ጥበበኛ አባቶች የፀሐይን መውጣትና መግባት፣ የከዋክብትን ውደት እንዲሁም የጨረቃን ጉዞ በሰላማዊ መንፈስ እየተመለከቱ የሰውን ልጅ ታሪክ በቁጥር ለማስቀመጥ ሞከሩ። በተለይም የዓለምን የዘመን አቆጣጠር መነሻ ለመወሰን ትልቅ ትኩረት የሰጡት ለሁለት ታላላቅ መንፈሳዊ ክንውኖች ነበር። ይኸውም የመልአኩ ቅዱስ ገብርኤል ብስራትና የጌታችን የኢየሱስ ልደት። ሹኸት በሌለበት በዚያ ጥንታዊ ዘመን የሂሳብና የስነፈለክ ጠበብት እነዚህን ቅዱሳን ቀናት መነሻ በማድረግ የመጀመሪያውን የዘመን መለኪያ ቀመር በጥንቃቄ አዘጋጁ። የእስክንድርያ ቤተ ክርስቲያን ያዘጋጀችው ይህ ስሌት በወቅቱ እጅግ ትክክለኛ ተብሎ የተወሰደ ነበር። ቁጥሮቹ በብራና መጻሕፍት ላይ በውብ ቀለም ሰፈሩ። ታዲያ እኛ ለምን ወደ ኋላ ቀረን? ወይስ ሌላው ዓለም ወደፊት ሄደ ብለን መጠየቃችን አይቀርም። የኢትዮጵያ ሊቃውንት ይህንን ጥንታዊ፣ ሰላማዊ እና ትክክለኛ የሆነ የእስክንድርያ ስሌት ምንም ሳይበረዝና ሳይቀየር እንደከበረ ዕንቁ በጥንቃቄ ጠብቀው አቆዩት። በእኛ አባቶች ዘንድ ዘመን ማለት ዝም ብሎ የሚቆጠር ቁጥር ብቻ አይደለም። ዘመን ማለት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የተቀደሰ ሥርዓት ነው። በብራና ላይ የሰፈረው ይህ ጥንታዊ ሂሳብ ከትውልድ ወደ ትውልድ በጸጥታ ሲሸጋገር የዘመናት ሁሉ መነሻ የሆነውን ያንን የጥንቱን የእስክንድርያ ቀመር አጥብቆ ይዞ ቆይቷል። ልዩነቱ የጀመረው እዚህ ላይ ነው። ጥንታዊ ስሌት አቅፋ ይዛ በሰላም ስትጓዝ ከብዙ መቶ ዓመታት በኋላ ሌላው ዓለም ግን የራሱን አዲስ ስሌት መፈለግ ጀመረ። ታዲያ ይህ የ7 ዓመታት ልዩነት ከየት መጣ? ዘወትር ራሳችንን የምንጠይቀው ጥያቄ ነው። ዓለም ለምን ተለወጠ? እኛስ ለምን በጥንታዊው መንገድ ጸናን?
ወደ 6ኛው መቶ ክፍለ ዘመን እመለስ። በዚያ ዘመን በሮም ቤተ ክርስቲያን ውስጥ አንድ ትልቅ የታሪክ መዞሪያ ተከሰተ። ዲዮናስዮስ ኤክሲጉስ የተባለ አንድ ሮማዊ መነኩሴ የክርስቶስን ልደት ዘመን እንደገና በአዲስ መልክ ለማስላት ሞከረ። የእርሱ አዲስ ስሌት እስከዚያ ጊዜ ድረስ ዓለም ሲሰራበት ከነበረው ጥንታዊ ስሌት የተለየ ነበር። ይህ አዲሱ የዲዮናስዮስ ስሌት ቀስ በቀስ በላው የዛሬውም የዓለም አቀፉ የቀን አቆጣጠር መሠረት ሆነ። ሌላው ዓለም ይህንን አዲስ መንገድ ሲቀበል የመጀመሪያውና ጥንታዊው ስሌት እየተረሳ መጣ። ነገር ግን ከባህር ማዶ በጭጋግ በተሸፈኑት ልምላሜና ጸጥታ በሰፈነባቸው የኢትዮጵያ ተራሮች ውስጥ ጊዜ በራሱ ጥንታዊ ምት ይጓዝ ነበር። በአውሮፓ ምድር አዳዲስ ነገሥታት ሲነሱና ሲወድቁ፣ የዘመን አቆጣጠርም እንደ የዘመኑ ሲለዋወጥ፣ በኢትዮጵያ ግን ጊዜ እንደ ሰፊና እርጋታ እንዳለው ወንዝ ሳይታወቅ ይፈስ ነበር። የኢትዮጵያ ሊቃውንት ጸጥታ በነገሰባቸው ገዳማቶቻቸው ውስጥ ሆነው የዕጣን ጭስ እያማጠናቸው የብራና መጻሕፍቶቻቸውን በጥንቃቄ እያገላበጡ ከጥንቶቹ አባቶች የተቀበሉትን የመጀመሪያውና ትክክለኛውን የዘመን ስሌት አጥብቀው ያዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭው ዓለም ስሌቱን ስለቀየረ ብቻ የ1000 ዓመታት እውቀቷ ለገፈ። ለምን 7 ዓመት ወደ ኋላ ቀረን ብለን ስንጠይቅ መልሱ እጅግ አስገራሚ ነው። በእርግጥ ኢትዮጵያ 7 ዓመት ወደ ኋላ አልቀረችም። ይልቁንም ሌላው ዓለም በአዲሱ ስሌት ምክንያት 7 ዓመታትን ወደፊት ዘለለ እንጂ የሮም ቤተ ክርስቲያን አዲሱን መንገድ ስትከተል፣ ኢትዮጵያ ግን በታላላቅ ተራሮቿ ተከባ የዘመናት ታሪኳንና የጠለቀ ጥበቧን ጠብቃ በራሷ የጊዜ መስመር መጓዟን ቀጠለች። ልዩነት ያለ የጸና ማንነትና የማይናወጥ የታሪክ ባለቤትነት ሕያው ምስክር ነው። ወደ ጀመርንበት ዋናው ጥያቄያችን እንመለስ። ለምንድነው የኢትዮጵያ የቀን አቆጣጠር ከዓለም 7 ወይም 8 ዓመት ወደ ኋላ የቀረው? ይህ ጥያቄ የብዙዎቻችንን አእምሮ ሲያንኳኳ የኖረ በተደጋጋሚም የምንጠየቀው ነው። አሁን ግን በታሪክ ጉዟችን ውስጥ መልሱ ፍንት ብሎ እየታየ መጥቷል። በእውነቱ ከሆነ እኛ ወደ ኋላ አልቀረንም፣ ጊዜም ጥሎን አልበረረም። ይህ የ7 ዓመታት ልዩነት መዘግየት ሳይሆን በዓለም ላይ ከተፈጠረው የዘመን ሩጫ ተጠብቆ የቆየው ውብና ጥንታዊ የታሪክ ቅርስ ነው። በ6ኛው መቶ ክፍለ ዘመን የሮም ቤተ ክርስቲያን የክርስቶስን የልደት ዘመን ለማስላት አዲስ ቀመር ስታስተዋውቅና የተቀረው ዓለም አዲሱን የጎርጎርዮስን ካላንደር ተቀብሎ ሲለወጥ፣ የኢትዮጵያ ሊቃውንት ግን ጥንታዊውንና ከእስክንድሪያ የተቀበሉትን ሂሳብ አጥብቀው ያዙ። ዓለም በችኮላ ወደፊት ሲገሰግስ፣ ኢትዮጵያ ግን እርጋታን መረጠች። የፀሐይን የጨረቃና የከዋክብትን ውደት አባቶቻችን በሰማይ ላይ የተጻፈውን ጥበብ በምድር ላይ በብራና መጻሕፍቶቻቸው አስፈሩት። ይህ አቆጣጠር በዋሻዎቻችንና በገዳማቶቻችን ውስጥ በጸሎት የተጠበቀ ማንም ያልበረዘው የዘመን አደራ ነው። የ7 ዓመቱ ክፍተት ኢትዮጵያ የራሷን ማንነት፣ የራሷን እውነትና የራሷን መንገድ ከመጠበቋ የመነጨ ነው። ልክ እንደ ውድ የቤተሰብ ጌጥ በአያቶቻችን እጅ ተንከባክቦ ከትውልድ ወደ ትውልድ ሲተላለፍ የመጣ ጌታ። ስለዚህ ማንም ሰው ለምን ወደ ኋላ ቀራችሁ ብሎ ሲጠይቃችሁ በኩራትና በፈገግታ ልመልስለት ይገባል። እኛ ወደ ኋላ አልቀረንም። ይልቁንም ዓለም የረሳውንና የለወጠውን ጥንታዊውን የዘመን ትርታ በከፍታ ተራሮቻችን ላይ በክብር ጠብቀን አቆይተናል እንጂ እያንዳንዱ የፀሐይ መውጣት፣ እያንዳንዷ የጳጉሜን ወር የጥንታዊ ተያውሶች ናቸው። ታዲያ በመጀመሪያ ያነሳነው ያ ትልቅ ጥያቄ ለምንድነው የኢትዮጵያ የቀን አቆጣጠር ከቀሪው ዓለም 7 ዓመት ወደ ኋላ የቀረው? መልሱ እንደ ጸጥተኛ ወንዝ ግልጽ እና ሰላማዊ ነው። እኛ ወደ ኋላ አልቀረንም፣ ነገር ግን የራሳችንን የዘመን ወንዝ ተከትለን እየፈሰስን ነው። ዓለም አዲስ መንገድ ሲጀምር እኛ አባቶቻችን በጥንቃቄ ያስረከቡንን ጥንታዊ የዘመን ስሌት አቅፈን ያዝን። የ7 ዓመቱ ልዩነት የዘገየበት ምልክ ሳይሆን ትውልድን ከትውልድ ጥንቱን ከዛሬ ጋር የሚያገናኝ ያልተበጠሰ የወርቅ ሰንሰለት ነው። ጊዜ ጸጥ ብሎ እንደሚፈስ ሰፊ ወንዝ ነው። የጥንት አባቶቻችንን ከዛሬው ሕይወታችን ጋር ያገናኛል። አሁን የዕለቱ ጫጫታ ጸጥ ብሏል። ማታ ነው። ከዋክብት በሰማይ ላይ በዝምታ ያበራሉ። አባቶቻችን ዘመን ሲቆጥሩ ሌሊቱን ሲያጠኑ የነበሩት በእነዚሁ ከዋክብት ብርሃን ስር ነው። በዚህች ጸጥታ በሰፈነባት ምሽት ዘመን በራሱ ፍጥነት በራሱ ሰላም ሲጓዝ ይሰማናል። ጊዜ አይቸኩልም፣ ታሪክም አይቸኩልም። የእኛም የዘመን አቆጣጠር ይህንኑ የተረጋጋ የሕይወት ምት ያስታውሰናል። አሁን የማረፊያ ሰዓት ነው። የዘመናት ወንዝ በሰላም ይዘወት ይፍሰስ። ይህ የዛሬው ታሪካችን ነው። እንደዚህ ያሉ ሌሎች የሀገራችን ውብና የተረጋጉ ታሪኮች መስማት ከፈለጉ ሰብስክራይብ በማድረግ የአራፊክስ ቤተሰብ ይሁኑ። ነገ አዲስ ቀን አዲስ ዘመን ነው። እስከዚያው ግን አይኖቹን ይክደኑ፣ አእምሮውን ያሳርፉ፣ የጥንቱ ምድር በሰላም ያቅፎት። ደህና እደሩ፣ ሰላም እደሩ።